ታሪካችን ሲጀምር የህንድ ራው ድርጅት ወኪል የሆነውን ፓታንን እያስመለከተን ነው። እሱ ሙስሊምና አርበኛ ነው፣ እንዲሁም ደግሞ ሀገሩን ወዳድ ነው። እናም ታሪኩ ዋና ዋናዎቹ የህንድ ጠላቶች ፓኪስታንና አይኤስአይኤስ መሆናቸውን ያሳየናል። በሌላ በኩል ጂም የተባለ ወጣት ህንድና የህንድ ባለስልጣናት ሙሉ በሙሉ ረስተውኛል፣ ትተውኛል፣ እንዲሁም ደግሞ ከርተውኛል በሚል ሰበብ በትክክል ወደ ህንድ በመዞር የበቀል ጉዞውን ይጀምራል። እናም ደፋሩ ግን የተጨነቀው ባላንጣ ሚስቱንና ያልተወለደውን ልጁን አጥቶ ከገዛ ሀገሩ ጋር ይዋጋል። በዚህ ጊዜ ዋናው ተንኮለኛ ፓኪስታን ወይም አይኤስአይኤስ ሳይሆኑ ህንድና ራው ራሳቸው ናቸው። ይህ ሀሳብ በፊልሙ ውስጥ አለ፣ ነገር ግን በግልጽ አልተወራም። ፊልሙ በ2019 ይጀምራል። የህንድ መንግስት አንቀጽ 371 ሲሽር የጃሙና ካሽሚር የሰሩትን ወንጀል ሲያስወግድ ያስቃኘናል። ይህ ውሳኔ በካንሰር የተጠቃውን የፓኪስታን ጦር ጀነራል ቃድርን ይነካል። ዶክተሮች በህይወት የሚቀሩት 3 ዓመታት ብቻ እንደሆኑ ሲነግሩት ቃድርም ህንድን ለመበቀል ይወስናል። ጄኔራል ቃድር የግል አሸባሪ ድርጅት የሆነውን አውትፊት ኤክስ ቡድንን የሚመራውን ጂም ያነጋግረዋል። ይህ በእንዲህ እንዳለ ፓታን የቀድሞ የራው ወኪልና ከፍተኛ ባለስልጣኑ ናንዲኒ ጋር አብረው በመሆን የጋራ ኦፕሬሽንና ስውር ምርምር ክፍል ይከፍታሉ። ስሙንም ጆከር ብለው ይጠሩታል። እናም ይህ ቡድን በደረሰባቸው ጉዳት ምክንያት ጡረታ ለመውጣት የተገደዱ፣ ነገር ግን አሁንም አገራቸው ማገልገል የሚፈልጉ የቀድሞ ራው ወኪሎችን ያጠቃልላል። እናም ከዚህ በፊት ፓታን በማይናማር በተደረገ ኦፕሬሽን ቆስሏል። በእግሮቹና በአንገቱ ላይ የብረት ሳህኖችን ለብሶ በትከሻው ላይ ሰውነትን አንድ ላይ የሚይዝ ብሎኖች አጥልቋል። ጆከር የሚከተሉትን ያጠቃልላል: ባጅ ወይም ጠላፊ ሰው፣ ራዛ፣ ጆሴፍ ማቲዩስ፣ ዲያና፣ ሄራ፣ አሞል ወይም አልሞ ተኳሹን፣ አሹቶሽ፣ ሪሻሪያ ወይም ደግሞ የስለላ ተንታኝ የሆኑትን ሰዎች ያጠቃልላል። ክፍሉ በራው የጋራ ጸሐፊ ኮሎኔል ሱኒል ሉትራ ጸድቋል። ፓታን እንደተናገረው ከሆነ አውትፊት ኤክስ ቡድን 2 ሳይንቲስቶችን ዶክተር ፋሩኪና ዶክተር ሳሃኒ ለመጥለፍ ማቀዱንና በህንድ ፕሬዝዳንት ላይ ደረሰ የተባለው ጥቃት መረጃ ውሸት እንደሆነ እንዲሁም እነሱን ለማታለል ሙሉ ጥበቃቸውን ወደ ፕሬዝዳንቱ እንዲያደርጉና ህንድ የፕሬዝዳንቱን ጥበቃ ጨምሮ ለሳይንቲስቶቹ ጥበቃ እንዲቀንስ ሆን ብለው ያናፈሱት መረጃ እንደሆነ ይነግራቸዋል። ፓታን ሳይንቲስቶችን ለመጠበቅ ይመርጥና ወደ ቦታው ይሄዳል። እናም እሱ እንዳለው ጂም የሳይንቲስቶቹን መኪና ማጥቃት ይጀምራል። ፓታን እሱን ለማስቆም ይሞክራል። ውጊያውም በይፋ ይጀምራል። በዚህ ጊዜ የቡድኑ ስለላ ተንታኝ የሆነው ሪሺ ይሞታል እና ጂም ከሳይንቲስት ዶክተር ሳሃኒ ጋር ያመልጣል። በኋላም በኤጀንሲው ውስጥ በተደረገ ቃለ ምልልስ ሉትራ የጂምን ያለፈ ታሪክ ይነግራቸዋል። ጂም የራው ወኪል ነበርና የጀግንነት ሜዳሊያ አግኝቷል። የሶማሊያ አሸባሪዎችም ሚስቱንና ያልተወለደውን በሆዱ ውስጥ ያለውን ልጁን ገድለውበታል። ጂምና ሚስቱን አፍነው እንዲፈቱ $10 ሚሊዮን የጠየቁት የሶማሊያ አሸባሪዎች መንግስት ለመክፈል ፈቃደኛ እንዳልሆነ ሲሰሙ አይኑ እያየ ሚስቱን ከነ ልጁ ይገሉበታል። ከዛም ጂም እንደሞተ በማስመሰል ኤጀንሲውንና ሀገሪቱን ለመበቀል ወሰነ። ይህ በእንዲህ እንዳለ ፓታን ስለ ራክት ቤች ኮድ ይማራል። በዱባይ የቀድሞ ወኪሎች መሞታቸውንና ገንዘቦች በስፔን ከምትኖረው ከፓኪስታናዊቷ ሩቢና ሞሰን እጅ እንደሚገኝ አወቀ። እናም እሷን ለማግኘት ፓታን ወደ ስፔን ሄዶ በጂም ሰዎች ተይዟል። እዚያም ሩቢና ለጂም የምትሰራ የቀድሞ የአይኤስአይኤስ ወኪል እንደሆነች ተረዳ። ጂም የተመረጡ ስራዎችን እንደሚሰሩና ጥሩ ክፍያ እንደሚከፈላቸው በመናገር ፓታን ወደ አውትፊት ኤክስ ግሩፕ እንዲቀላቀል ይነግረዋል። ነገር ግን ፓታን ፈቃደኛ አልሆነም። ጂም መደበቂያውን ዋሻ ለቆ ወጣ። የጂም ሰዎች ፓታንን ሊገሉ ሲሞክሩ
ሩቢና የጂም ሰዎችን አጠቃችና ከፓታን ጋር አመለጠች። ሩቢና ሆዷ ውስጥ በጥይት ተመታለች እና ፓታን ያድናታል። ሩቢና ራክትቤጅ የሚባለው የቫይረስ ዕቃ በሞስኮ ውስጥ እንዳለና ጂም ቫይረሱን አግኝቶ ህንድን ለማጥፋት ስለሚፈልግ ቀጣይ መዳረሻው እዛ ሩሲያ እንደሆነ ትነግረዋለች። ናንዲኒ ወይም የፓታን እናት ጂም ምን አይነት ሰው እንደሆነ ስለማያውቁና ሩሲያ ወዳጃዊ ሀገር ስለሆነች እዛ መሄድ እንደሚችሉ ትነግረዋለች። ከዛም ይሄዳሉ። ራክትቤጅ የላቀ ጥበቃ ያለው በዓለም ላይ በጣም ደህንነቱ በተጠበቀ ቮልት ውስጥ ተከማችተዋል። እንዴት እንደሚዘርፉ በማቀድ ላይ ያሉ ፓታንና ሩቢና ያለፈ ታሪኮቻቸውን ይነጋገራሉ። ፓታን በተሳካ ሁኔታ ቮልቱን ይሰብርና ራክትፔጅ ይሰጣታል። ሆኖም ሩቢና ፓታንን ከዳችውና እሱ በሩሲያ ፖሊስ ሲያዝ፣ እሷ ግን ከራክትፔጁ ጋር ታመልጣለች። እናም ፓታን ከረፈደ በኋላ ጂም ሩቢናን ተጠቅሞ ፓታንን በማስገደድ ራክትቤጅንን እንዲሰርቅለት ማድረጉ ይገባዋል። ፓታን ተይዟልና በአሰቃቂ ሁኔታ ጥፍሩን በመንቀል በጭካኔ ያሰቃዩታል። ናንዲኒ ለሩሳውያን ፓታን አጭበርባሪ ወኪል እንደሆነ እና ህንድ እንደማትፈልገው አውቃ ትነግረዋለች። ንግግሯም ላይም ፓታንን በአይኗ ስትጠቅሰው ታይታለች። ፓታን በባቡር ወደ እስር ቤት ቢወሰድም ታይገር የሚባል የልብ ጓደኛውና የሌላ ቡድን አባል ሰው ያድነዋል። ከ3 ዓመት በኋላ ፓታን አፍሪካ ደረሰና የጂም ሰው የሆነውን ሄንችማን ራፊን ያዘው። የራፊን የጦር መሳሪያ ገበያ ነጥቆ በሄሊኮፕተር ከአሰቃቂ ውጊያ በኋላ አመለጠ። ፓታን ከናንዲኒ ጋር ተገናኘና ጂም 2 ሚሳኤሎችን እንደገዛ ተረዳ። ናንዲኒ የጆከር ቡድንን የፊት ለይቶ ማወቂያ ሶፍትዌር በመጠቀም በፓሪስ ውስጥ ሩቢናን ያያታል። ፓታን ፓሪስ ሄዶ ሩቢናን እንደገና አገኛት። ሩቢና ራክትቤጅ ሰውነትን በማሳበጥ የሚገድል ቫይረስ መሆኑን ትነግረዋለች። አሁን ያሉት ክትባቶች ውጤታማ አይደሉም፣ በጂም ትዕዛዝ በሳይንቲስት ወይም ዶክተር ሳኒ ነው የተሰራው ስትልም ትነግረዋለች። ሩቢና ቫይረሱ የሚቆየው ለጥቂት ሰዓታት ብቻ ስለሆነ በዓለም አቀፍ ደረጃ አይሰራጭም፣ ነገር ግን የህንድ ከተሞች በሚሳኤል ሲመታ እንደሚያወድም ትነግረዋለች። ፓታንን በመክዳቷም ጥፋተኛነት ስሜት እንደተሰማትም ትገልጽለታለች። በሳይቤሪያ ወደ ጂም ላብራቶሪ ይሄዳሉ። ቫይረሱ በአህጉራት ሊሰራጭ ስለሚችል በሚሳኤል ሊያጠፉት አይችሉም። ቫይረሱ ያለበትን አንድ ጠርሙስ ከጂም ለመውሰድ እነ ፓታን በጣም ይታገላሉ። በመጨረሻም አንድ ጠርሙስ ብቻ ሲወስዱ ጂም ደግሞ የቀረውን አንድ ጠርሙስ ይዞ ያመልጣል። ሉታራና ናንዲኒ ክትባቱን ለማዳበር ወደ ህንድ የምርምር ተቋም ይዘዋወራሉ። ሩቢና ለሀገሯ ባለመታመኗ ምክንያት ትያዛለች። በቤተ ሙከራ ውስጥ ዶክተር ፋሩቂ ጠርሙሱን ሲከፍተው ውሃ ብቻ ውስጡ እንዳለ ይነግራቸዋል። ወዲያውኑ ጂም በቪዲዮ ይደውልና ያነጋግራቸዋል። ቫይረሱ በአይን እንደማይታይና ጠርሙሱን ሲከፍቱት ቀድሞውኑ እንደተለቀቀ ይነግራቸዋል። የተበከሉ ሳይንቲስቶችና ናንዲኒ ስርጭቱ ለማስቆም ራሳቸውን ያጠፋሉ። ተቋሙ በቁጥጥር ስር ባለ ፍንዳታ ይወድማል። ጂም ለህንድ አንድ ቅድመ ሁኔታ ይሰጣል። የህንድ ኃይሎች ካሽሚርን በ24 ሰዓት ውስጥ ለቀው እንዲወጡ ይጠይቃል፣ አለበለዚያ ቫይረሱን ያስነሳል። ፓታን ሚሳኤሉን በአፍጋኒስታን ውስጥ እንደሚገኝ ተረዳ። ሩቢናን ካዳኑ በኋላ የጂም ምሽግ አግኝተው ለሁለት አጠቁ። ሩቢና ሚሳኤሉን ከማፈንዳቱ በፊት ጄኔራል ቃድርን ገደለችው። ፓታን ደግሞ ጂምን በጄት ያሳድደዋል እና ሁለቱም በአንድ ተራራ ላይ በሚገኝ የእንጨት ቤት ላይ ተከሰከሱ። ሩቢና ሚሳኤሉን አሰናክላለች፣ ነገር ግን ቫይረሱ በእውነት ወደ ዴልሂ በሚሄድ የመንገደኞች አውሮፕላን ላይ እንዳላወቀችና እናም ጂም የፈንጂው ሪሞት አለው። የመንገደኞች አውሮፕላን ዴልሂ ካረፈ ራክትቤጁ ፈንድቶ ቫይረሱ ስለሚሰራጭ በጆከር ቡድን መሪ ሉትራ ለፓይለቱ መንዳቱን እንዳያቆምና እንዳያርፍ ትዕዛዝ ተሰጠው። በሌላ በኩል ፓታንና ጂም በቤት ውስጥ በጭካኔ ተዋጉ። ምንም እንኳን ፓታን በስለት ቢወጋም በብልሃት የጂምን ፈንጂ ሪሞት ተጠቅሞ ራክትፔጅን ያሰናክለዋል።
ከብዙ ድብድብ በኋላ የጂምን ጀግንነት ሜዳሊያ ነጥቆት ጂምን ወደ ገደል ወረወረው። በኋላ ፓታን ወደ ራው ተመልሶ የጆከር ኃላፊ ሆነ። የናንዲኒ ፎቶ ጋር የጀግንነት ሜዳሊያውን ያስቀምጣል። በፊልሙ መጨረሻ ላይ ፓታንና ታይገር ስለ ጡረታ ይወያያሉ። ነገር ግን ተተኪ ትውልድ ስለሌለ ውጊያውን ለመቀጠል ሲወስኑ እያሳየ ፊልሙ ያበቃል። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ምን አይነት ቪዲዮ ይሰራ የሚለውን